የኔ ቆንጆ ናቲ በጣም ትሁት ሰው ነው፣ ያከብራል። በጣም ዝግ ያለ ሰው፣ በጣም መልካም ሰው። ኒላስ ደስ ሞቀ በጣም በሪሌሽንሺፕ ውስጥ ያንቺ ቀይ መስመር ምንድን ነው? ስለ ርቀት ፍቅር ምን ታስቢያለሽ? ከባድ ነው፣ ግን ግዴታ ሲሆን ምንም ማድረግ አትችልም። ሰው የተሻለ ነገር ስለሚያስፈልገው ህይወት ውስጥ ተስማምተ ነገሮችን ለማስተካከል ትሞክራለህ እንጂ ከባድ ነው። በተለይ ደግሞ እንደ ሴት በጣም ከባድ ነው። ሰላም ጤና ይስጥልኝ የተወደዳችሁ የአዶት ፖድካስት ተመልካቾች፣ የዛሬው የአዶት ፖድካስት ዝግጅታችን ተጀምሯል። በዛሬው ዝግጅታችን ወይም በዛሬው ፖድካስታችን እንግዳ አድርገን ይዘን የቀረብነው ለየት ያለ እንግዳ አለ። እንግዳችን የኔ የራሴ እጮኛ ናት። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስለመጣሽ እንግዳችን ስለሆንሽ በጣም ደስ ብሎኛል። አመሰግናለሁ። ዛሬ እንግዲህ ብዙ የምንጨዋወተው ነገር አለ ብዬ አስባለሁ። መቼም ለኔ የሚደበቅ ነገር የለም፣ ግን ደግሞ ለተመልካቾቻችንም የተወሰኑ ነገሮችን ሳትደብቂ ትነግሪናለሽ ዛሬ በደስታ። ዛሬ እንደ ፍቅረኛም እንደ እጮኛም እንደዚሁም ደግሞ እንደ ፖድካስታችን እንግዳ ነው የምናወራው። ስለዚህ ነፃ ሆነሽ እንደምታወሪኝ ተስፋ አደርጋለሁ። እንደ ፍቅረኛ ቀላል ነው፣ እንደ እጮኛም እንደ እንግዳ ግን ያው አለመድሽም፣ ትፈሪያለሽ። እስቲ እናያለን። ያው ሲሪየስ የሆኑ ጥያቄዎችም አሉኝ። እንደዚሁም ደግሞ እንዳልኩሽ ነው እኔና አንቺ ብቻ ብንሆን ልናወራቸው የምንችላቸውንም ጥያቄዎች ይዣለሁ። ግን አሁን ፋሲካ የኔ እጮኛ ባትሆን ብለን ጥያቄዎቻችንን እንጀምር። ዝግጁ ነሽ? እሺ። ያው ፋሲካ ማን ናት? የት ተወለደች? የታደገች? አስተዳደጓ ምን ይመስላል? አስቸጋሪ እንደሆነ ሰምቻለሁ። ፋሲካ እባላለሁ። ፋሲካ አብርሃም። የተወለደች ሐዋሳ ልጅ ነኝ። ሐዋሳ ነው ያደግኩት። አስቸጋሪ አይደለሁም ወይ? ማን ነው እንደዛ አለ? አይ አስቸጋሪ እንደሆነ ሰምቻለሁ። ብዙ ሰው ስለሚያየው ያስቸገርሻቸውም ሰዎች ናቸው ስለሚያዩ። አይ በጭራሽ እንደውም በጣም ፈሪ ነኝ። ሰው በጣም ነው የምፈራው። አሁን እንደዚህ እንደምትፈሪው ማለት ነው። ራሱ በጣም ደንግጫለሁ። እሺ ጥሩ። አሁን ፋሲካ ወይም የኔ እጮኛ ምንድነው የተማረች ያለችው? በትምህርት ላይ ናት? በስራ ላይ ናት? የሚለውን እናንሳ እስቲ። አሁን በትምህርት ላይ ነኝ። ኦልሞስት ወደ መጨረሱ ደርሻለሁ። የአራተኛ ዓመት ነርሲንግ ተማሪ ነኝ። በቃ ከትንሽ ወር በኋላ እጨርሳለሁ ማለት ነው። ፈርተሻል እና ቀጣዮቹን ጥያቄዎች ለመጠየቅ ያስቸግረኝ። በተለይ ከኔ ጋር ብቻ ስትሆኚ እንደምትሆኚ ሁኚ። አይሆንም። ይሁሉ ሰው ፊት ተደቅኖ እንዴት ነው ሊሆን የሚችለው? እሺ አሁን የነርሲንግ ተማሪ ነሽ። ኦልሞስት ልትመረቂ ነው። እናስመርቅሽ ነው። እግዚአብሔር ይመስገን። እኛ ቤት አንድ የተማረ ሰው ሊኖር። ሃሌሉያ። ብቻ እንደዚህ መሰቀል ደስ ሲል። አንድ የሚሰቀል ፎቶ መማር ጥሩ ነው። ተማሩ። እሺ ጥሩ መልእክት ነው። አሁን እየተማርሽ ያለሽውን ነርሲንግ ወይም የምትጨርሺውን የነርሲንግ ትምህርት ባትማሪ ኖሮ ምን ስትማሪ ራስሽን ታገኙ ነበር? ምን ልማር እችል ነበር መሰለህ? የሆነ ጊዜ አውርቻለሁ መሰለኝና ይሄ ኤሌመንተሪ እየተማርን ትምህርት ቤት ውስጥ ሚኒ ሚዲያ ላይ በጣም ነው ፓርቲሲፔት ማድረገውና በቃ ይሄ ጠዋት ተነስቶ ሄዶ ዜና ማቅረብ ምናምን ለተማሪዎች ሆነ አዳዲስ ነገር ይዞ ማምጣት በጣም ደስ ይለኝ ነበርና ከትምህርት ይልቅ እሱ ላይ ነበር ፎከስ ማድረግ ይመስለኛል። ጋዜጠኛ መሆን ይመስለኝ ነበር። ከሽፏለች። እኔ ያው ህልምሽን ለማሳካት ትክክለኛው ሰው ነኝ ብዬ አስባለሁ። ምክንያቱም ያው እኔም ህልሜም ስራዬም የጋዜጠኝነት ስለሆነ አጋጣሚ ሆኖ ስራው ላይ ያልሆነች ግን ህልሟ ጋዜጠኛ መሆን
ጋዜጠኛ ስትሆን ደስ የሚላት ወይም የሱ እንደሱ አይነት ፕራክቲስ የምትወድ እጮኛ ነው ያለኝ ነበር። አሁን እኮ ግን ጠፍቷል። ድሮ ነው። አዎ ጠፍቷል ማለት አንችልም። ያው ተደብቆ ወይም ውስጥሽ እንትን ብሎ ሊሆን ይችላል። ችግር የለም እናመጣዋለን። ስለዚህ ጆርናሊዝም ተማሪ ሆነሽ ራስሽን ታገኝ በእርግጠኝነት ልንጋባ ነው ማለት እንችላለን። ያው ብዙ ስቴፖችን አልፈናል። ቀለበት ፕሮግራማችንን ብዙ ሰዎች እዚሁ ቻናላችን ላይ ተውታል። ብዙ ሶሻል ሚዲያ ላይ መነጋገሪያ ነበር። ሶ ልንጋባ አይደል? እስቲ እጅሽ አላሳይም ማስረጃው ይሄው ወደዚህ መንገድ ለመምጣት ያው ብዙ ጥሪ ያለው ግር ያለው ብዙ አስቸጋሪ መንገዶችን ፈታኝ መንገዶችን መጥቻለሁ። ያው ብዙ ሰው ማወቅ የሚፈልገው ጥያቄ ነው። እሱ ነው የጠየቃት ወይስ እሷ ናት የጠየቀችው የሚለውንና በመጀመሪያ ፍቅር ጥያቄ ያቀረበው ሰው ማን ነበር ሳትዋሽ? ያው እንግዲህ ማን ሊሆን ይችላል? ፌስ ላንተ ነው ልትሆን የምትችለው። እኔ ነኝ። ግን ያው የመጀመሪያ ጊዜ የፍቅር ጥያቄ ለመጠየቅ ስመጣ የነበረውን ሁኔታ አጋጣሚ ታስታውሻለሽ? ምን ለብሼ መጣሁ? በደንብ ልብሴን እንኳን አስታውሳለሁ ብለን የሆነ ጃኬት ነገር እንደሆነ ትዝ ይለኛል። ከዛ በፊት በቴክስት ነው ያወራነው አይደል? ማታ ላይ ከዛ ምን አልኩሽ? ቀን ተገናኝተን ነበር ከጓደኞቼ ጋር ሰብሰብ ብናም ብለን ከጓደኞቼ ጋር መተን ነበርና እዛ ያን ቀን ያወራን ነበር። ስለምንድነው ስለመደንገጥ ያወራን ነበር። ሰው መጀመሪያ አይቶ ሲደነግጥ ፍቅር ይዟል። ከዛ ማታ ላይ በቴክስት ጀመረ። ምን አልኩሽ? እሱን እንኳን እያንዳንዱን አላስታውስም። እያንዳንዱን ሳይሆን እንዲሁ የነበረውን እዛ እያወራን ነበር። ሰው ሲደነግጥ የደነገጠለት ሰው ከዛ ሰው ፍቅር ይዟል ወይ ነው ፖይንቱና ቤት መተን የሆነ ነገር እያወራን እንደሆነ አስታውሳለሁ። እዛ ነገር ከይኔ መሰለኝ በቃ ቀልድ ነው። ሳይሽ ደንግጫለሁ ነው አስታውሰኝ ምንድን ነው? ያ ልክ ነሽ። ጥሩ መጥሻል። እዛና በቃ ሊትራሊ ቀልድ ነው መሰለኝ። ምክንያቱም አንደኛ ቲክቶከር በቃ እየቀለድኩና የመሰለኝ እውነት እየጻፍክ ቆስቲ ሙድ ሊያዘባት ምናምን ያልከኝ መሰለኝ። ከዛ በፊት ደግሞ እንደ ጓደኛም ስለነበረ ቶሎ እንደዚህ ምናምን አላሰብኩም። ማታ ነግሬሽ ከዛ እኔ ተኛው ቆይሽብኝና ኦኬ ቴክስቱን ቆየው። ጠዋት ነው ያየሁት። ከዛ ያልሽኝን ታስታውሻለሽ? ምን አልሽ? እያየኸኝ ትነግረኛል። ሲነጋ እያየኸኝ ትነግረኛል አይደል? መስማ እያየው ነው መስማት የፈለኩት። እውነት እየቀለድክ ምንም በቃ እየቀለድክ ነው መሰለኝ። እና ደግሞ እያየኸኝ ስታወራኝ ምናልባት ከዛ መጥቼ ነገርኩሽ። ቀጠሮ ልትሰርጂ ነበር። ብዙ ጥረት ግን መጨረሻ ላይ ተገናኘን እኮ። አሁን ወደ ዋናው ወደ በአካል አንቺ እንዳልሽው አይንሽን እያየሁ የተናገርኩበት አጋጣሚ ነበር። ያው እውነት ምንም የተለየ እንትን ስሜት አልነበረኝም። ያው ታውቂዋለሽ አይደል? ስመጣ ታውቂዋለሽ አዲስ ነገር ልነግርሽ አልነበረም። እና ያው እንደ ትዕዛዝም ነው አይኔ ፊት ለፊት እያየኝ ትነግረኛለሽ። ከዛ አመንሽኝ? አመንኩ 50-50 ለምንድን ነው የማታምነው? እኔ ጃልኩ እኮ ከቴክስቱ ጀምሮ እንትን ነው መሰለኝ። በቃ ቀልድ ነው መሰለኝ። እኔ እንደ ጓደኛ የምትቀርበውን ሰው የሆነ ሰዓት ተነስቶ እንደዚህ ሲል በአካል መጥቼም ቀልድ ነበር ይመስል እና ደግሞ አወራር እዛ እንኳን ሆነ በቃ ኮስተር ምናምን ብለህ ነው ያፈቀረ ሰው ምናምን አይደለም እንትን ሪአክሽን። ኦኬ ያፈቀረ ሰው ኮስተር ይደነግጣል ነው አጁብ ነው ያልበዋል። አንተ ግን በጣም ተዝናንተ ነው ያወራህ ፉል ኮንፊደንስ። እኔ ግን ያው ተቋቁሜው እንጂ በጣም ብዙ እኔ እኮ የፍቅር ጥያቄ ላቀርብ እኮ ነው የመጣሁት። ያው ከባድ እንደሆነ አውቃለሁ። ግን ያው እኔ የመሰለኝ ከልብህ እንዳልነበረ ነው። መቼ እንትን አልሽ? መቼ እርግጠኛ ሆንሽ?
መቼ እርግጠኛ ሆንኩ አላቅም መቼ እንደሆንኩ፣ ግን የሆነ ሰዓት ላይ እርግጠኛ ነኝ ሆንኩ እንጂ ራስሽን ሆነሽ አገኘሽ። መልስሽ ምን ነበር የዛን ቀን? ወይ ምንም ምንም ሳይሆን እኔ ላስታውስሽ። እሺ ያው አሁን እንድነግርህ አትፈልግም አትጠብቅም መቼም አይደል መልሴን የሚል ወራለሁ እሺ መልስሽ እሱ ነበረ። ከዛ አብረን ነበር የት ነው ለማውራት፣ እኔ መጥቼ ነበር የወሰድኩሽ። ከዛ ወደ ምን ነበርሽበት መለስኩሽ። አይ ቲንክ እሺ ጥሩ። ያው ግን ዞሮ ዞሮ አድጎ ትልቅ ደረጃ ደርሶ ነው ያለው። አሁን ያው እስከ መጨረሻ እንዲያጸና እንጸልያለን። እግዚአብሔር ይረዳል። ከባድ ጥያቄ። እስቲ ፍቅር ላንቺ ምንድነው? ከባድ ጥያቄ። ፍቅር ለኔ ለዛ ላፈቀርከው ሰው መኖር ያለምንም ካልኩሌሽን ለዛ ሰው መሆን። ጮክ ብለሽ ነገር አትይኝ ያላቅ ጮክ በይና አልሰማን አልሰማችሁ እሺ ምን ፍቅር ማለት ለዛ ሰው መኖር፣ ላፈቀርከው ሰው ሁሉ ነገርህን መስጠት፣ ለዛ ሰው መኖር ማለት ነው። ለኔ ፍቅር ይሄ ነው። አንዳንድ ሰዎች ስለ ፍቅር ሲጠየቁ ወይም ፍቅር እንዴት ዲፋይን ታደርገዋለህ ሲባሉ አይ እኔ አልናገረውም ኖረዋለሁ እና ከዚህ ኢንተርቪው በፊት ጠይቄሽ እንደዛ ብለሽ ከመናገር በላይ መኖር ነው እንትኑና፣ ግን ደግሞ አንዳንዴ መናገር አለብን እንደዚህ አይነት ኢንተርቪው ላይ ስትመጣ። እሺ እኔም የመጀመሪያሽ ነኝ። ከባድ ጥያቄ። እንደዚህ አይነት ጥያቄ ይጠይቃል? አዎ ይጠይቃል። ዛሬ ፈለኩትን መጠየቅ ይችላል። እሺ አይ አይደለም። ስለዚህ ከኔ በፊትም በኔም ጊዜ ለፍቅር በጣም ዋጋ ከፍያለሁ ብለሽ ምታስቢውን አጋጣሚ ወይም ሁኔታ በአንቺ ሊገለጽ የሚችለው መስዋዕትነት፣ የፍቅር መስዋዕትነት እኔ አድርጌያለሁ ብዬ የማስበው ያው ፍቅር መስጠት አይደለ? ፍቅር ምንም ሳትሰስት መስጠት ነውና የሆነ ነገር ደግሞ ማድረግ ስፈልግ ምንም ነገር አይዘኝ፣ ጓደኛ፣ ቤተሰብ ያን ነገር ካፈቀርኩ ያን ሰው ካፈቀርኩኝ ምንም ነገር ከማድረግ ወደ ኋላ አልልም። የሆነ ነገር እስኪኖረኝ አልጠብቅም። ሰውን ደስተኛ ማድረግ ፈልጋለሁ። ደስ የሚለኝ እንትን ከኔ እሱ ነው። ያው ደስተኛ ለማድረግ ደግሞ የቻልኩትን ያህል የሆነ ነገር እስኪመጣ እኔ ህይወት ውስጥ እስቲ ቆይ እንዲህ እስከሆን ድረስ አልልም። ባለኝ ነገር ያ ሰው በኔ ደስተኛ እንዲሆን አድርጋለሁ፣ ከአቅሜ በላይ ማለት ነው። እና ምናልባት እኮ በዚህ ውስጥ አንዱና አጋጣሚ ብዙ ስላለ ማስታወስ አልችልም። ይቅርብኝ። ብዙውን ጥያቄ ያሳለፍሽብኝ ነው። ይሄን ብቻ። እሺ አሁን እኔና አንቺ ሩቅ ነው ያለነው አይደለ? ሎኬሽኑ የትና የት እንዳለን መናገር ባያስፈልግም አንቺም ሌላ ከተማ እኔም ሌላ ከተማ ነን አሁን ያለነው። እና ስለ ርቀት ፍቅር ምን ታስቢያለሽ? ስለ ርቀት ፍቅር ከባድ ነው። ከባድ ነው። በተለይ ደግሞ አዎ እንዴ ይከብዳል እኮ። ግን ግዴታ ሲሆን ምንም ማድረግ አትችልም። ሰው የተሻለ ነገር ስለሚያስፈልገው ህይወት ውስጥ ተስማምተ ነገሮችን ለማስተካከል ትሞክራለህ እንጂ ከባድ ነው። በተለይ ደግሞ እንደ ሴት በጣም ከባድ ነው። ግን ደግሞ ያው ፍቅር አይደለ? ፍቅር ደግሞ መቻቻል ነው። ፍቅር ደግሞ
ይሄ ነገህን ስታስብ ዛሬ የፈልገውን ነገር ቢሆን ለማለፍ ብታልፋቸው ነገሮች አሉ። በዛ ከባድ ነው። ሰዎች የርቀት ፍቅር ይጀምራሉ። አሁን ያው እኔና አንቺ የርቀት ፍቅር ባንጀምርም ፍቅሩን ከጀመርን በኋላ ግን የርቀት ፍቅር ሆኖብናል። አንዳንድ ሰዎች ግን ገና አሁን ያው ዓለም በአንድ መንደር ስለምትታይ በሶሻል ሚዲያ ዘመንም ላይ ስለምንገኝ ፌስቡክ ላይ፣ ቲክቶክ ላይ፣ ቴሌግራም ላይ የሆነ ቦታ ሶሻል ሚዲያ ላይ ያወቁትን ሰው ጓደኛ አድርገው ከዛ ፍቅረኛ ወደ ማድረግ ብዙ ነገር ወደ ማሰብ ሰዎች እየመጡ ነውና ለምሳሌ አንዲት ኢትዮጵያ የምትገኝና አንድ እንግሊዝ ሀገር የሚገኝ ሰው ገና በአካል ሳይገናኙ ሲፋቀሩ እያየን ነው። ማለት አልተገናኙም፣ በሶሻል ሚዲያ ብቻ ፍቅር ውስጥ ገብተው የርቀት ፍቅሩ የሚጀምረው ገና ምንም አይነት የአካል ግንኙነት ሳይኖር እና ከዚህ አንፃር እንዴት ታየዋለሽ? ሰዎች የርቀት ፍቅር የመሳካት እድሉ እንዴት ነው? አሁን እንደዚህ አይነት ግንኙነት ውስጥ የሚያሉ ሰዎች እርግጠኝነት እንዲያገኙ አንቺ ምን ይሰማሻል? ዲስታንስ ሪሌሽንሺፕ እንዴት ነው ማስተዋወቅ መሰለህ? ልክ አይደለም ስልህ እኔ ብዙ እንትን አለው ለምስልህ ብዙ የምታጣው ነገር ስላለ ነው። ሁሌ ሰውን ፊት ለፊት ስታገኝ ፍቅር የራሱ የሆነ ነገር አለው። ስታገኝ ያን ሰው ስታገኝ የሚሰማ የምታገኘው ነገር አለ። ፍቅር ይታደሳል ብዙ ነገር እና ያን ታጣዋለህ ነው እንጂ ልክ አይደለም አይደለም። እዛ ያሉ ሰዎች ፍቅር በተማመን አይደል? ፍቅር ውስጥ ያለው ዋናው ነገር ፍቅር የሚባለው ነገር እንዲመጣ የሚያደርገው የመሰረቱ መተማመን። መተማመን ካለ ደግሞ የትም ብትሆን ችግር የለውም። አንተ ራስህን ጠብቀህ እዛም ያለው ሰው ራሱን ጠብቆ መኖር ከቻለ እንደውም በየቀኑ ተገናኝተህ ከምታድሰው በላይ ፍቅርህን ከዛም በላይ መሆን ይችላል። በናፍቆት በደንብ ጥሩ። ያው እዚህ ላይ ምንድነው የኔ ሐሳብ ያው የሚቀረው አካላዊ ግንኙነቱ ያን ሰው መሳም፣ ማቀፍ፣ ፊት ለፊት ማየት ምናምን ነው እንጂ የሚቀረው ቅድም አንቺ እንዳልሽው ፍቅር ድንበር የለውም ብዬ አስባለሁ። የትኛውም አይነት ገደብ አይዘው ሰዎች ሳይገናኙ ተገናኝተው ዲስታንስ ሪሌሽንሺፕ የመሰረቱ ነው። ይሄን ፓወር የሰጣቸው ደግሞ ፍቅር ነው። በአካል ያላዩትን ሰው ምክንያቱም እኔ እንግሊዝ ሀገር እየኖርኩ ኢትዮጵያ ያለች አንዲትን ሴት ስወድ እንግሊዝ ሀገር ያሉ ኢትዮጵያውያን በስራ በተለያየ አይነት ህይወት አጋጣሚ ማገኛቸው ሴቶች አሉ። አሻግሬ ኢትዮጵያ ውስጥ የወደድኩት ከኢትዮጵያ ስለምፈልግ ምናምን ላይሆን ይችላል። ፍቅር ካለው ፓወር አንፃር ነውና ዲስታንስ ሪሌሽንሺፕ ላይ ያሉ ሰዎች ፎከስ ማድረግ ያለባቸው በሁለቱ መካከል ስላለው የፍቅር አንድነት ነው። ሌላው ያው የጎደለው ብለን የምናስበው ቅድም እንዳልነው የአካል በአካል የምናገኘው ኤክስፒሪየንስ የምናደርገው ነገር ነው የጎደለው። ሌላው ሁሉ ሙሉ ነው። ይሄ ደግሞ የሚደረጀው በፍቅር ነው። ስለዚህ በዚህ አይነት ሴታፕ ያለ የፍቅር ግንኙነት ይበርታ እንላለን። የኔ ቆንጆ ወይ ሲወደኛ እንመለስና ለኔና ላንቺ ፍቅር ምን ያክል ዋጋ ከፍያለሁ ብለሽ ታስቢያለሽ? ያው ለፍቅር የምትከፍለውን ዋጋ ትከፍላለህ። ይሄን ያህል አይደለም ግን በቃ እግዚአብሔር ተጨምሮበት እኔን ያንቺ ለማድረግ ዋጋ ከፍለሻል። አዎ ያንተን ያህል ባይሆንም አዎ። እኔ ምን አይነት ሰው መስልሻለሁ? ወይም ስለኔ መስልሻለሁ ከሆነ ገና ሊሆን ስለኔ ምንድን ነው የምታስቢው? ማለት ስለኔ ይሄ ሰበር ጥያቄ። ምን አይነት ሰው ምን ማለት ነው? እኔ ባልኖር ናቲ ምን አይነት ሰው ነው ብለው ሰዎች ቢጠይቁሽ ምን ሰጪው መልስ?
ናቲ በጣም ትሁት ሰው ናቲ በጣም ትሁት ሰው። እኔ ብቻ ሳይሆን ሌላም ሰው የሚለው ነገር ናቲ በጣም ትሁት ነው። ናቲ ድምፁ አይሰማም፣ በጣም ስርዓት አለው። ያንቺን ነው የምፈልገው ይላል ሰው ታይ። እሺ ሁሌም ደምድህ ናቲ በጣም ትሁት ሰው ነው፣ ሰው ያከብራል። በጣም ዝግ ያለ ሰው ነው እና በጣም መልካም ሰው ነው። ሌላስ ደስ ሞቀ በጣም በቃ ባይ ከዚህ በላይ በኋላ አልችልም። እኔ ግን ፋሲ ምን አይነት ሰው ናት ቢባል እስቲ ንገረኝ። ብዙ ምለዋለኝ ግን ዛሬ የሚሄደው እኔ ነው። በሜዳሽ አንዱ ብቻ ደስ ይበለኝ እስቲ። የሰላም ሰው ናት። አንዱን ብቻ ስታሽ ሰላም ናት። ራሱ ስምሽ ፋሲካ ሰላም መሆን የነበረበት ምክንያቱም በየትኛውም አንፃር የምትረብሽበት ጉዳይ የለሽ። አሳፈርክኝ። እውነቴን ነው ላንቺ ብዬ ወይም ሚዲያ ላይ ስለሆነ ሳይሆን እውነታውን ነው። እስቲ እናየዋለን በዚሁ ከቀጠልሽ። አሁን በጣም መልካም ሰው ነኝ። ካሳለፍሽው ህይወት ስለ ፍቅር ምን ትመክሪናለሽ? ያው እኛ እኔና አንቺ ተጣመር ላልተጣመሩ ለተጣመሩ ምን ትመክሪያለሽ? ፍቅር መፋቀር ጥሩ ነገር ነው እና ደግሞ እግዚአብሔር ሲጨመርበት የሰው ግንኙነት ውስጥ እግዚአብሔር ሲጨመርበት መልካም ይሆናል። ያው እግዚአብሔር ፍቅርን ሲፈጥር መፋቀር ምናምን ብቻ አይደለም፣ ከዛ ደግሞ ስቴፕ አለው። ትዳር አለ፣ ቤተሰብ አለ፣ ልጆች አሉ። ይሄ ነገር ሁሉ የሚመጣው ከእግዚአብሔር ፍቃድ ነው እና መልካም ነገር ነው። ይሄ መልካም ነገር ደግሞ በጥንቃቄ እየጸለዩ ነገሮችን ማድረግ ቢቻልና እላለሁ። ጥሩ እንግዲህ ለሚሰማ እየኖረ ያለ ሰው የመከረው ምክር ስለሆነ በጣም ይጠቅማል። አንዳንድ ሰዎች ሪሌሽንሺፕ ውስጥም ትዳር ውስጥም ሳይኖሩ ይመክሩናል። ስለዚህ ያለ ሰው የመከረው ምክር ስለሆነ ፍሬ ያፈራል ብለን እናምናለን። በህይወትሽ በጣም ያዘንሽበት አጋጣሚ የለም አለ? እውነት? እንዴት አይኖርም? በእውነት እንደ ሰው እኮ አዝናለሁ፣ ግን በጣም አዝኜ ልቤ ተሰብሮ ምናምን አለ። እሺ ማለት ልዩ አጋጣሚ የለም ታስታውሽ? እውነት የለም። እሺ ደስ የተሰኘሽበት አጋጣሚ? ሁሌ። የት ነው የምትኖሪው? ኢትዮጵያ ሐዋሳ ውስጥ። አይ እንዴት ሰው አሁን የመጀመሪያው ጥያቄ አላዘንኩም ነው። ከዛ ደስ የተሰኘሽበት ሁሌ ነው? አዎ ትንሽ ነገር እኮ ስለሚያስደስተኝ ነው። አዎ ግን ይሄ ደስተኛ ለመሆኑ በጣም ደስ ያለኝ ቀን ትልቅ ነገር እንዲፈጠር አልጠብቅም። ትንሽ ነገር ስለሚያስደስተኝ። እኔ ያሳዘንኩሽ ቀን አንተ? ወይ በጭራሽ አንተ ሰው አታሳዝን ይችላል እንዴ? ታይ ወይኔ ዛሬ ጉድ ይፈታክሳብ። ደስ የተሰኘሽበት በኔ አንተ? እውነት ለመናገር በቃ ሁሌ ግን ደግሞ ይበልጥ በጣም ኤንጌጅመንቱ ጋር በጣም ነው ደስ ያለኝ፣ ደስ ያሰኘኝ። ግን እሱም ባይሆን እሱ ትልቅ ነገር ነው። ግን በቃ ሁሌ ደስተኛ መሆን ሁሌ። አመሰግናለሁ። ችግር የለውም። የሴት ልጅ የፍቅር መለኪያ ወይም አንቺ እንደ ሴት የሴት ልጅ የፍቅር መለኪያ ምንድነው ብለሽ ታስቢያለሽ? ሰዎች ሪሌሽንሺፕን የፍቅር ግንኙነትን ሲያስቡ የራሳቸው መለኪያ፣ ሚዛን፣ መስፈርት አላቸው አይደል? በዚህ ጊዜ የፍቅር መለኪያው
ምን መሆን አለበት? ያንቺስ ምንድን ነው? ከብዳል ጥያቄው። አዎ እሺ ቀለል ላድርገው እስቲ። በመልክ ቀይ ነው ቀይ ወንድ ወይስ ጠይም ወይም ከዛ ውጭ? ከሰው ታከድ ጠይም። አጭር ረጅም? መካከለኛ። ሀብታም ወይስ መካከለኛ ገቢ ያለው ወይስ ድሃ? ሀብታም። እና ምን አይነት ሰው መረጥሽ? ምን አይነት ሰው? ሀብታም ነው የመረጥሽው? በጣም ሀብታም። ስለዚህ ቀለል አድርገን ያንቺ መመዘኛ ጠይም፣ ቁመቱ መካከለኛ የሆነ ሀብታም በጣም ነው ማለት እንችላለን። ያው ጥያቄውን የጠየኩሽ እንዳንቺ ብቻ ሳይሆን እንደ ሁላችን። ለምሳሌ ሰው የየራሱ መመዘኛ አለው፣ የየራሱ ምርጫ አለው። ምርጫው ግን ሊለወጥ የማይችል ነው። ሊለወጥ የማይችል ነው ማለት በብዙ ትምህርት በብዙ የሀሳብ ልውውጥ ሊቀየር አይችልም። ለምሳሌ እኔ አንቺን የመረጥኩበትን የምርጫ መነሻ መቀየረው አይደለም። ምክንያቱም አንቺን የመሰለች ልጅ እስካገኝ ድረስ ምጠብቀው ነው። ምክንያቱም ያንቺን አፍንጫ፣ ያንቺን አይን፣ ያንቺን ከንፈር መርጫለሁ። ልክ እንደዛ አይነት ነው የኔ ምርጫ ማለት ነው። እነዚህን ነገሮች መቀየር አልችልም። ሰዎች ግን ፊዚካሊ የሚታዩ ነገሮችን እንደየምርጫቸው መሄድ ይችላሉ። ምክንያቱም መቀየር አይችሉም፣ የፈጠረው ፈጣሪ ስለሆነ። የራሳቸውን ሰው ግን ራሳቸው መስራት ይችላሉ። የራሳቸውን ሰው ራሳቸው መፍጠር ይችላሉ። ስለዚህ እኔም ፊዚካሊ የጠየኩሽ ለዛ ነው። ቀይ፣ አጭር፣ ረጅም የሚለውን የጠየኩሽ መብትሽ ነው መምረጥ። በነገራችን ላይ መብቴ ነው። ከዚህ በፊት ተናግሬ እኔ ቀይ ሴት ነው የምወደው አልኩ። ከዛ ብዙ ስድብ አስተናግጄ ነበር። ይሄ ሲሆን አንቺ አይ ቲንክ አታውቂም አልነበርሽም መሰለኝ። ይኸው እንደ ምርጫዬ አግኝቻለሁ። ግን ጥቁር ሴት ነው ቀይ ሴት ነው ምርጫዬ ማለት ከጥቁር ሴት ጋር ወይም ጠይም ከሆነች ሴት ጋር ችግር አለብኝ እያልኩ አይደለም። ከቤተሰቤ ሊኖር ይችላል፣ አጠገቤ ሊኖር ይችላል፣ ችግር አለብኝ እያልኩ አይደለም። ግን ይሄ የኔ ምርጫ ነው። ሰዎችም ቀይ ይምረጡ የሚል መልእክት አላስተላለፍኩም። ምርጫዬ ነው። ከምርጫ አንዱን ፒክ ማድረግ ከዚህ ውስጥ ሌላውን መናቅ አይደለም፣ ወይም ሌላውን እንትን ማለት አይደለም። በዚህ አጋጣሚ ልናገር ብዬ ነውና ቀይ መምረጥ መብቴ ነው። አንቺም ጠይም መምረጥሽ መብትሽ ነው። በቁመት መካከለኛ መምረጥ መብትሽ ነው። ሀብታም ያልሽውን ግን ናውራ። በህይወትሽ ባላደረኩት ብለሽ የምትይው ነገር አለ? አዎ። ምንድን ነው? እሱን እንኳን አልነገርም። አንዴ ካልነገርሽን እኮ ያው ግን ይሄ አይነገርም ሁሉም ነገር ግን አለ። ያው ትሳሳት አይደለ ህይወት ውስጥ ማድረግ የሌለብህን ነገር ታደርግና ማድረግ እንደሌለብህ የሚሰማ ካለፍኩ በኋላ ነው። ማድረግ የሌለብኝ ነገር ነበር ግን አልፌዋለሁ። ብዙ ጉዳት አመጣብሽ? አይ አስተማሪ፣ ከጉዳቱ ይልቅ ማስተማር ይበልጣል እና አስተማሪ ብንሰማው ጥሩ ነበር። እንግዲህ ተመልካቾቻችን አብዛኛው ጥያቄ የተሸፋፈነ ነው። የመጀመሪያዋ ስለሆነ እኔ እረዳታለሁ፣ እናንተ ተረዷት፣ አትረዷትም ችግር የለውም። እኔ ተረዳዋት ይበቃል አይደል? ዋናው እሱ። በሪሌሽንሺፕ ውስጥ ያንቺ ቀይ መስመር ምንድነው? ቀይ መስመር ከሌለሽም ደግሞ የለበት መኖር የለበትም ብለሽ ታስቢያለሽ? ሪሌሽንሺፕ ውስጥ ቀይ መስመር የለኝም። ማልታገሰው ነገር የለም።
ሰዎችም ሊኖራቸው አይገባም ብለሽ ታስቢያለሽ? አይ አለው፣ ግን እንዴት ነው ፍቅር አይደለ? ፍቅር ውስጥ ደግሞ መቻቻል አለ። ሁሉም ሰው የየራሱ የሆነ ባህሪ የየራሱ የሆነ ድክመት አለው። ግን መቻቻል ካልቻልክ ነገም ሌላ ነገር ሊመጣ ነው። ያው ታጠፋለህ። ሰው ሲያጠፋ ደግሞ መናገር ነው፣ ማውራት መቻል፣ ችግርን በማውራት መፍታት ነው። ከዛ ግን ይሄን እንኳን አልታገሰውም በቃኝ የምልበት ነገር እንኳን አይኖረኝም። ወደኋላ ልመልስሽና ያው ከቤስት ፍሬንድ ነበርን እኔና አንቺ ከፍቅር ግንኙነት በፊትና ወደ ፍቅር ግንኙነት እንደሚቀየር ታስቢ ነበር ወይም ፍላጎት ነበረሽ ታስቢ ነበር የሚለው ሌላ ጥያቄ ይሆንልኝ። ከዛ ደግሞ እንዲቀየር ፍላጎት ነበረሽ? የሚቀየር መስሎ ወይም ተቀይሮ የሚገኝ ይመስልሽ ነበር? አይመስለኝም ነበር። ግን ደግሞ ሁለተኛው ጥያቄ ደግሞ ፍላጎቱ አሁን መሀል ላይ አንዳንዴ የሆነ ሰውን አይተህ የምትመኘው ሰው የለም? በቃ ከባህሪ ከንግግር ከእርጋታ አንጻር ሁሌ ለጓደኞቼ በቃ የተረጋጋ ሰው በጣም ይመቸኛል። እና የማይባህ አንዳንድ ባህሪያቶች ደስ ሲል በቃ የኔ በሆነ ብዬ የምመኝ አይነት ሰው ነበርክ። የስ ይሄን አልነግርም ብለሽኝ ነበር። እዚህ ተናገርኩኝ፣ ይቅርታ። አመሰግናለሁ። እንግዲህ መጀመሪያ ስለሆነ በነፃነት ማውራትም አልቻልሽም። ያው እንደዚህ አይነት ነገር ብዙ ጥያቄ አላበዛብሽም። መጨረሻ መናገር ብትፈልጊው ነገር ካለ? ስለጋበዛችሁኝ በጣም ነው የማመሰግነው። አንተንም ቴንኪዩ እንደዚህ ስለኛ እንድናወራ ስላደረግ። ለሌላም ሰው ምናልባት ማስተማሪያ ሊሆን ይችላል። ቴንኪዩ በጣም። ሌላም ጊዜ ጥሩኝ። አመሰግናለሁ ስለመጣሽ። ረጅም ርቀት ጉዞሽን የመጣሽውና ምናልባትም ከሩቅ የመጣች እንግዳችን ልትሆኚ ትችያለሽ። ስለመጣሽ አመሰግናለሁ አክብረሽ። እኔም አመሰግናለሁ በጣም። እኔም አመሰግናለሁ። ሌላ ጊዜ እንገናኛለን።